አመማችሁ የምትለው በጣም ያመኝ ነበረ። ከመጠን ያለፈ ህመም ያመኝ ነበረ። እዚህ ቦታ መጥቼ ግን ያደርጉትን አገልግሎት ያደረጉትን ሁሉ እያየሁ እንደው ብታድነኝ ምን አለ፣ እስትንፋሰ ክርስቶስ ብታድነኝ ምን አለ፣ እንደው ብትረዳኝ ምን አለ፣ ምን አለ አምላኬ ብታስታርቀኝ፣ እያመመኝ ነው። እኔ ዝክርን እበላለሁ ብዬ ዝክሩን በላው። ቅባ ቅዱስን ሁልጊዜ ይወስዳል። ዝክሩን በልቼ ሄድኩ። በድጋሚ ደግሞ አንድ ጊዜ በልቼ ውጭ ላይ ከዛ በድጋሚ ከሰው ጋር ውስጥ ገባሁና በሁለተኛው አመነኝና እና በሁለተኛው ከሆዴ ውስጥ እንጨቶች ወጡ። ሆዴ ውስጥ የነበረ በሽታ በላይ ላይ ለእኔ